እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆን ማን ነው? አንደኛ ለተገለጠለት ቃል መታዘዝ። ሁለተኛውስ ከዘረኝነት መስጣት። እግዚአብሔር በሚሰራበት ቀን ገንዘብ የሚሆኑ አሉ እና ግን ቅድመ ዝግጅት ይጠይቃል። ይገርማችኋል። ተመልካይ ሳንሆን አድናቂ ሳንሆን ክብር በእኛ እንዲገለጥ ለሰው ጥቅምና ለእግዚአብሔር ክብር እንድንኖር የሚጻፍና የሚተላለፍ ታሪክ እንዲኖረን ቅድመ ዝግጅት ይጠይቃል እና እነዚህ ቅድመ ዝግጅቶችን ያሟላ እግዚአብሔር ሲሰራ ገንዘብ የሆነ ፊልጶስ የተባለ ሰው ነው ማካፈላችሁ። በሐዋርያት ሥራ ምዕራፍ 8 እንደምታውቁት ሰማሪያ የምትባለው ከተማ በኢየሩሳሌም ውስጥ ነች፣ በእስራኤል ተሪቶሪ ውስጥ ነች። ምን ማለት ነው? ከዚህ ደብረ ዘይት ወይም ቢሾፍቱ ወይ አዳማ እንደሚባል ያህል ነው። አንድ አገር ውስጥ ግን ቅርብ ከተማ ነች ልላችሁ ነው ሰማሪያ። ሆኖም ድብልቅ የአሕዛብ ዘር አለበት ተብሎ ስለሚታመን የሰማሪያ ሕዝብ አንድ የሶሪያ ንጉሥ የራሱን ዘሮች አምጥቶ ስላሰፈራቸው ከአብርሃም ልጆች ጋር እየተዋለዱ ስለተባዙ ቅልቅል የአሕዛብ ዘር ያለበት ብለው እውነተኛ አይሁዶች ሰማርያንን ይጠሏቸዋል፣ ይንቋቸዋል። እና ብዙ ነቢያት በኢየሩሳሌም ብዙ ካህናት ቢኖሩም ሰማርያ ሄዶ አንድም ሐዋርያ አንድም ነቢይ ወንጌል አልሰበካቸው። ስለዚህ ክፉን ከመልካሙ የሰይጣንን ከእግዚአብሔር መለየት አልቻሉም ማለት ነው። ለምን? ቃለ እግዚአብሔር ሰምተው አያውቁ። ይችን አጋጣሚ ሲሞን የተባለ ጠንቋይ ጉብ አለባቸው። ሲሞን ማለት ስትሰጡት የሚሰጥ ማለት ነው። የጠንቋይ አሰራር ነው እና ለብዙ ዘመን ከትልቁ እስከ ትንሹ ድረስ ያዳምጡት ነበር። ሁሉም ይገዙለት ነበር። ደግሞ ታላቅ የእግዚአብሔር ኃይል የሚል ማዕረግ ሰጡት። ይገርማችሁ። የሰማርያ ሕዝብ በሲሞን መዳፍ ላይ ወደቀ ማለት ነው። ይህንን ሉቃስ ከጻፈልን በኋላ ታሪኩን ወደ ፊልጶስ ያመጣልናል። ሲሞን በቁጥጥር ስር የዋለውን አጋንንቶች የሰፈሩበትን ሰማርያ ውስጥ ፊልጶስ ዘሎ ገባ። ይገርማችኋል። ሲቲ ኢቫንጀሊዝም የሚባል ነው እና በኢየሱስ ስም እያለ አጋንንቶችን ያወጣል፣ ሽባዎች ይተረተራሉ፣ ወንጌልን ይሰብካል። ደስታ ሆነ። አጋንንቶች በታላቅ ድምፅ እየጮሁ ለቀቁ። የከተማው ሕዝብ ሁሉ ወደ ፊልጶስ መጣ። ከሲሞን በላይ የእግዚአብሔር ኃይል በፊልጶስ ላይ ተገለጠ። ድንገት ፊልጶስ ዋኖች ሐዋርያት እያሉ እጅን በአፍ የሚያስጭን ጸጋ በፊልጶስ ላይ ተገለጠ። ይሄ ሲቲ ኢቫንጀሊዝም ይባላል። ከተማን ሁሉ መቀየር የሚችል አንድ የተመቸው ሰው ፊልጶስ ብድግ አለ። ሲሞን ራሱ ተገረመ። በፊልጶስ የሚገለጠው ታሪክ ፊልጶስ ማለት ፈረሰኞችን ይወዳል ወይም ጋላቢ ሰው እንደማለት ነው እና መንፈስ ቅዱስ ፊልጶስ ላይ ሆኖ ሰማርያን መጋለብ ጀመረ። ሃሌሉያ! የፊልጶስ ኃይል ከሲሞን ኃይል በለጠ። ሰይጣን ሲሞንን ተዋሰው፣ መንፈስ ቅዱስ ፊልጶስን ተዋሰው። ሪሲንግሉስ ገቡ። ሲሞንና ተከታዮቹ ተዘረሩ። ኢየሱስ ብቻውን ደመቀ። ፊልጶስ እንዴት መንፈስ ቅዱስ ፊልጶስ ተመቸው? መንፈስ ቅዱስ በሚሰራበት ጊዜ ፊልጶስ እንዴት ገንዘብ ሆነ? የመጀመሪያው ወገኖች ሆይ፣ አንደኛው ፊልጶስ ለተገለጠለት ራእይ ፈጥኖ የሚታዘዝ ማንነት ስላለው፣ ለተገለጠለት ራእይ መታዘዝ ነው አንደኛው። እግዚአብሔር በሚሰራበት ጊዜ ገንዘብ የምትሆነው በትንሹ ከታመንክ ብዙ ይሾመሃል። ስለዚህ በአስራት፣ በመባ፣ በአገልግሎት፣ በሰዓት አይደለም በቢሮ በስራ በእያንዳንዱ በጥቂቱ ከታመንክ አንዱ እግዚአብሔር በሚሰራበት ጊዜ ገንዘብ ለመሆን ዝግጁ ነው ማለት ነው። ፊልጶስ ለታዘዘለት ለተገለጠለት ራእይ እንዴት ይታዘዛል ብትሉኝ እዚሁ ክፍል ላይ ላንብብላችሁ። ምዕራፍ 8 ቁጥር 26 የጌታ መልአክ ፊልጶስን ተነስና በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚያወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። አሁን ይሄን ላብራራላችሁ ምን ማለት እንደሆነ። ልክ እንደ መስቀል አደባባይ ቆሞ ፊልጶስ ድንቅ ታምራት እያደረገ ነው። ሰዎች ወደሱ እየመጡ ነው። አጋንንቶች እየወጡ ነው። ብዙዎች መንፈስ ቅዱስ እየተሞሉ ነው።
በዛ ሰዓት መልአክ ከጎኑ ከች አለ ድንገት። ፊልጶስ አቤት መልአኩ፣ ከብዙ ሰው ወደ አንድ ሰው፣ ከከተማ ወደ ምድረ በዳ ሂድ ይልሃል እግዚአብሔር አለው። ፊልጶስም ተነስቶ ወደ ምድረ በዳ ሄደ። ስሰብክ ነው የሚቀለው እንጂ በጣም ከባድ ነው። ተያይዞልኛል፣ ብዙ ህዝብ ነው የምትልከው፣ አተህ ነው ወይ? ከከተማ ወደ ምድረ በዳ የምትልከኝ? ከብዙ ሰው ወደ አንድ ሰው እንዴት ትልከኛለህ አላለም። ፊልጶስም ተነስቶ ወደ ምድረ በዳ ሄደ። መታዘዝ በአንድ ቀን አይመጣም ማለት ነው። በቤት ውስጥ በትንሹ መታዘዝ ካለመድን እግዚአብሔር በብዙም ምስጢር አይገልጥልንም፣ ቢያዘንም ይሻልን። በጥቂቱ የታመነ ነው በብዙ የሚታመነው ታውቃላችሁ። በኋላ ለመልአኩ ታዞ በሚሄድበት ሰዓት መንፈስ ቅዱስ ቀረበው። ፊልጶስ መልአክ ላለ ቃል ታዘህ ምድረ በዳ መጣ? አሁን ከሥላሴ አንዱ እኔ ነኝ የማዝህ አለው መንፈስ ቅዱስ። እዛው ምዕራፍ 8 ላይ ላንብብላችሁ ቁጥር 28 መንፈስም ይላል ፊልጶስን ወደዚህ ወደ ሰረገላው ቅረብና ተገናኘው አለው። ፊልጶስም ሮጦ የነቢዩ ኢሳይያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውለዋለህን አለው። አንድ ኢትዮጵያዊ ጃንደረባ የውጭ ጉዳይ ሚኒስትር ኢየሩሳሌም ሰግዶ ወደ ኢትዮጵያ ሲመለስ መንፈስ ቅዱስ ምን አለው? ፊልጶስ ሩጥና ተገናኘው፣ ያን ሰውዬ በሰረገላ ያለው ተገናኘው አለው። ፊልጶስም ሮጦ ተገናኘው። ለመልአኩ እሺ ሲል ከሥላሴ አንዱ መንፈስ ቅዱስ ቀረበው። በጥቂቱ ታምኗልና ከሥላሴ አንዱ መንፈስ ቅዱስ ያወራው ጀመረ። ከመንፈስ ቅዱስ ጋር መናበብ ጀመረ። ሩጥና ሂድ አለው። ሮጦ ሄደ። መታዘዝ እግዚአብሔር በሚሰራበት ጊዜ ሰማነውና ለተገለጠልን በፍጥነት የማንታዘዝ ከሆነ መንፈስ ቅዱስ በእኛ ክብሩን ሊገልጥ አይችልም። አብርሃም አገርህን ለቀህ ውጣ፣ ተነስቶ ወጣ። ልጅህን ሰዋ፣ ቢላና እሳት ይዞ ወጣ። እስማኤልን አባር፣ በማለዳ አባረረው። ተገረዝ፣ በማለዳ ገረዘው። ፍጥነቱን ተመልከቱ። ከሰማይ ይሁን እንጂ ከእግዚአብሔር ቃል ይሁን እንጂ የሚያመነታ ማንነት የለውም። ፊልጶስ እንደዚህ ነበረ ባህሪው። ፈጥኖ ለተገለጠለት ነገር ይታዘዛል። በኋላ መጣበታለሁ በእውነት ጊዜ ካለኝ። በምዕራፍ 8 ቁጥር 4 ላይ ፊልጶስ ይታዘዛል ነው አንደኛው። እግዚአብሔር በሚሰራበት ጊዜ ገንዘብ የምትሆነው መጽሐፍ ቅዱሳዊና መንፈስ ቅዱሳዊ የሆነ ነገር ከሰማህ ለመታዘዝ ራስን አለማምድ ነው። ሁለተኛው ነው ፊልጶስ እግዚአብሔር በሚሰራበት ጊዜ ገንዘብ እንዲሆን የረዳው ፊልጶስ ወደ ሳምራውያን ሄደ ስበክ። ሳምራውያን የአብርሃም ዘር እኮ አይደሉም አልሄድም አላለም። ይገርማችኋል። ከወንገንተኝነት፣ ከዘረኝነት፣ ከጎሳ ጣጣ የነጻ ነው። ከዘረኝነት መጠንቀቅ ማለት ሰውን በሰውነቱ ብቻ ማየት፣ በጎሳው፣ በቋንቋው፣ በብሔሩ ሳይሆን ሰው ክቡር እንደሆነ ለሰው ሁሉ እኩል ማንነት ከሌለ ክብርን ማየት አትችልም። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆኑ እነማን ናቸው? አንደኛ ለተገለጠላቸው ነገር ለመታዘዝ የለመደ ልብ ያላቸው። ሁለተኛስ ከብሔርና ከጎሳ ጣጣ ነፃ የወጡ ናቸው። ብዙ ጊዜ ክብር እንዳይገለጥ እንቅፋት የሚሆነን ወገኖች ሆይ ይሄ ይመስለኛል። ማርያም ስሚ አላት ስምዖን፣ ይሄ ልጅሽ የ8 ቀን ሕፃን ለእስራኤል ክብር ነው፣ ለሰው ሁሉ መድኃኒት ነው። ለእስራኤል ብቻ እንዳትዩ ኢየሱስን እንደ ፀሐይ ብርሃን ለሁሉ ነው፣ ሁልጊዜ ነው፣ በጸጋ ነው። ይሄ ልጅሽ ለአይሁዶች ብቻ አይደለም፣ ለሰው ሁሉ መድኃኒት ነው። ወገኖች ለሰው ሁሉ መድኃኒት ለመሆን ለሰው ሁሉ ጨውና ብርሃን ለመሆን ዝግጁ ነሽ ወይ? ከብሔርና ከቋንቋ ከነገር ተፋተሃል ወይ? ወገኖች ሆይ ልክ ነው። ከአንድ ዘር ከአንድ ብሔር ተወልጃለሁ፣ ምን አረጋለሁ? የኔ ብሔር የኔ ዘር ከማንም አይበልጥም፣ ከማንም አያንስም። ሰው ሁሉ በክርስቶስ እኩል ነው። አሜን። ብዙ ክርስቲያኖች በእውነት ነው የምላችሁ ዘረኞች የሆኑ የሱን ቋንቋ ስትናገር ይስቃል። የሱን ቋንቋ ስትናገር ጆሮን ይከፍትልሃል፣ መዝገብህን ያወጣልሃል። ሌላ ከተናገርክ ፊቱ ይጠቁራል። ይሄ ክርስትና አይደለም፣ ሰማያዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። ኢየሱስ ለሰው ሁሉ ሞተ።
ስለዚህ ነው ከእንዲህ ያለ ዘረኛ ሰው አንድ የገስጸው ሁለት የገስጸው እምቢ ካለስ ሽሸዋ። ለምን ይተላለፋል ዘረኝነት? ታውቃለህ ቱትስና ሁትስ የተባሉት 90% ነው እንደዚህ ጴንጤዎች ናቸው። ችግር ሲመጣ ወንጌላዊ ሻቦላ ብድግ አረገ፣ ቄሱ ሽጉጥ ያዘ፣ የሌላውን ነገድ እያሳደዱ መግደል ጀመሩ። አታምኑ። ክርስቲያን ነን ይላሉ፣ ደቀ መዝሙር ግን አይደሉም። የገዛ ወንድሙን ሌላ ጎሳ ስለሆነ ገደሏቸው። ቱትስና ሁትስ ይባላል። ኢትዮጵያም ውስጥ ብዙ ነው ታውቃላችሁ። በዘርና በጎሳው ብቻ የተፈናቀለ የተገደለ የተናቀ ተዘቅዝቆ የተሰቀለ ብዙ ነው። ክርስቲያን ምድር የምትባል ኢትዮጵያ 98% አማኝ የተባለ አብዛኛው ኤምአርአይ ስታነሳው ዘረኝነት ውስጥ ነው። ትክክል አይደለም። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆኑ ከዘርና ከዚህ ከሚያመጣው ጣጣ ነፃ የሆኑ ናቸው። እግዚአብሔር ነፃ ያርገን። በእውነት ክብሩ እንዳይገለጥ እንቅፋት ክብሩ እንዳይገለጥ። ይሄ ሰው ፊልጶስ ተመልከቱ፣ ሰማርያ ሄደ ወንጌል ሰበክ። በጣም ጥሩ። አሁን ደግሞ ለኢትዮጵያ ይተሰብካል አሉ። በጣም ጥሩ። ለመጀመሪያ ጊዜ ለኢትዮጵያ የሰበከው ፊልጶስ ነው። አታውኑ። እኛ እኮ የአብርሃም ዘር አይደለንም፣ አሕዛብ ከሚባሉት ነን። ነገር ግን ፊልጶስ ለጃንደረባው ወንጌል ሰብኮ ወደ ኢትዮጵያ ወንጌል ላከልን። ከዛስ ጃንደረባውን በምድረ በዳ ካጠመቀው በኋላ ይገርማችኋል፣ በእግሩ ነው ወደ ምድረ በዳ ሄደው። ነገር ግን ከሰማይ ዳመና መጣች። ፊልጶስ አንተ ልዩ ሰው ነህ፣ ጊዜ ማባከን የለብኝም። ብዙ ሰዎች ቢኖሩም እንዳንተ ያለ የለኝም። ዳመና ላይ ቁጭ በላሉ። ልክ እንደ አውሮፕላን ወይ እንደ ሄሊኮፕተር ዳመናዋን ብድግ አድርጎ ይዞት በዳመና በአዛጦን ከተማ ቁጭ አደረገው። ከዘረኝነት የጸዱ ሰዎች የክብር ዳመና ያገኛቸዋል። አዛጦን ማነች ብትሉ የፍልስጤም ዋና ከተማ ነች። በፍልስጤም ገበያ ላይ ቁጭ አደረገው። ፍልስጤምና እስራኤል እኮ አይጥና ድመት ናቸው እስከ ዛሬ። ፊልጶስ ብትጠይቀው ግን እኔ ፊልስጤም እስራኤል አላቅልህም፣ ሰው መሆኑን ነው የማውቀው። ገበያ ማህል ለፍልስጤሞች ወንጌል ሰበክ። ሐዋርያቱ ይሄን ማድረግ አልችሉም። ፊልጶስ ተመችተኛል፣ ዳመና ላይ እንደገና ቁጭ በል። ወደ ቂሳሪያ ይዞ ትልም በዳመና ላይ ከቦታ ቦታ እያዘዋወረ ወንጌል ያሰበከው ፊልጶስ ብቻ ይመስለኛል። እዚህ ስታገኘው እልም ሐረር ታገኘዋለህ። ሐረር ነው ስትለው መቀሌ ታገኘዋለህ። መቀሌ ነው ስትለው ለቀምት ታገኘዋለህ። በምን ፍጥነት እዚህ መጣ ስትል እግዚአብሔር አፋጣኝ መንፈስ ሰጠዋ። በዚህ ጉባኤ እግሮቻቸውን ቀብቶ እግዚአብሔር መንገድ እያዘጋጀ በምድር ሁሉ ወንጌል የሚሰብኩ ይነሳሉ። አሜን። በር የሚከፍትለት ገበታ የሚያዘጋጅለት የክብር በሮች ለዚህ ጉባኤ ይከፈታሉ። ለፊልጶስ ተከፈተለት ወገኖች። ለምን ተከፈተለት? ፊልጶስ ሰውን በሰውነቱ የሚያውቅ ለእግዚአብሔር ለተገለጠለት ፈጥኖ የሚታዘዝ ነው።